ነፋለሁ ይኸው ጥሩምባ ነፋለሁ ይኸው አቶ ቁምቢዝያ ሰላም ነዎት? የለም ቀስ ብሎ ሹልክ ብሎ ድምጡን አጥፍቶ እየወለቀ ሲወስድ እንዳላየው ነው። የበር ሲከፈት እርምህን እንዴት አደሩ አይልም። ሲሄድ ደህና ዋሉ አይልም። ያንን ሊወስድ የዋለቀውን እንዳላይበት ሌባ በጣም ጉልበተኛ ናት። የሚችላት ሰው የለም። መንግስት ነች። ከመንግስትም በላይ ናት። የሚችላት የለም። ከመንግስትም በላይ ነች። ከኔ ጋ አራተኛ ሰው ስትደበድብ ብቻዋን። አዎ አርደኛ ናት። ጸጉር ሁሉ የላትም። የፓንክን የተቆረጠችው እንደው ስትሄድ ራሱ የሆነ ዘፍ ዘጭ ነው የምትለው። ታዲያ ምን እናድርግኛ? ሰው እየገደለች የተቀመጠች የገላትም እንደ አንጋለላት እዛ ደግሞ መጥቶ ወሬ ያወራል እንጂ ምን አውቃለሁ። ተገድሎ መጥቶ ምን እዚህ አጉል እኔ ምን አቀለታለሁ እዚህ ይርመጠመጣል እንዴ? አይዚ ማለት እየቻለ ወንጀል ነው መግደል እንዴ? እሱን የገደለችውስ ክሰስ ነው የሚባለው። እሱን የገደለችው እኮ ክሰሳት ነው የሚባለው። አረ ይቅርብህ። ፖሊስ ጣቢያ ሂደህ ክሰስ። ሁለት ጥርሱን አወለቀች አይደለ? ጥርስ ላወለቀ ጥርስ ሁለት ጥርሱን አወለቀች። ቆይ ሁለት ጥርሱን አወለቀች። ሁለት ጥርሱን አወለቀች። ጉልበቱን ሰበረች። ደግሞ ሶስተኛ ራሱን ገምሰዋለች። አናቱ በቃ ገለዋለች። ምን ታውራለህ ወሬ? ወንጀል ነው። ለምን ይገላታል? ሂዶ ይክሰስ። እሱ ገደለችው። ይኸው አልሞተም። ይኸው አለ። ወይ ጉልበቱ ተሰበረ። በምን እየሄደ ይሰራል? ካቦት ድሮ እንደዚህ ትለብሳ ነበረ። በኋላ ሐኪም ብርድ በሽታ ይላል። ክረምት ነው አሁን። ምን ልልበስ ነው ያሉኝ? የሸሚዝ ነው ዋና ልብስ አይደለም። የሸሚዝ ነው። በዚህ ላይ የሚለበሰው ኮት ነው። ኮት ከኮቱ በላይ ካቦት። ክረምት ነው ልበስ። በኋላ ሐኪም ብርድ በሽታ እንዳይድር እንዳቶ ቁምቢያቱን ቤት ተኝተዋል ነበር። አራው ውይ እሳቸውም እኮ እንደዚህ ብርድ መቷቸው ነው እኮ። ታዲያ የድሩ ዋና ናቸው። በዛ ብርድ በሽታ መጣቸው። ሐኪም ቤት ተኝተዋል ነበረ። ታዲያ ከሴትዮዋ ወልዷል እኮ ከደበደበችው ወልዷል እንዳትነግራቸው ብሎ እንደሚወራው ከሆነ ሌላ ነው። እንዳያስደበድቡኝ እንዳትነግረው ብለውኝ ነው። እንዳትነግራቸው ብለውኝ ነው የወለደው። ውሽማው ነች። አግብቷት ነው። ልጁ የታት ስንት ነው? እነዚህ ሁሉም ወደዛ ልፍ በሉ ተበሩታል። ደግሞ ገላው ሞቶ ያለ አባታቸው ላይ እስክት ይላሉ። ደግሞ ምን ነው አፎቱን ያዙ? ሳቁ። እሺ
ውስጡን እየሳቁ ነው። አፎትን ያዙ ለዛ ነው ይሁን አዩ ምንድነው የሚያስቆት ደግሞ ዛሬ ደግሞ ፎክሪ ሲለኛል ቀኑ ሙሉ አው ምን አግኝተው ነው ፎክሪ ያሉት? ቀኑ ሙሉ እንዲው ፎክሪ ሲለኛል እኔ እንጃ ምን ሊያገኙ ነው ደግሞ? ገዳይ ገሎ አስባላ ፈራን በርታውን ጸጉር ዛሬ ጌጠናሽ ነይ ሽመክት ወንድሜ ሽመክት አቶ ሽመክት የኔ ጡረታ አከፋይ ማጅራት እንቆለፉ ወይ ማጅራትን መቱ ወይ የኔ ጡረታ አከፋፋይ ማማዝናሽ ይገርሞታል። አቶ ሽመክት አንድ ቀን እቤታቸው ምግብ እየተበላ እንዳጋጣሚ ሄድኩኝ እኔ ጥቅልል ያደረጉና አጎረሱ ላንተ አሁን ማን ያጉርሰኝ በሉ ማን ያጉርሰኝ በሉ ማን ያጉርሰኝ አሁን ማን ያጉርሰኝ ሽመክት ሽመክትዬ አንድ ቀን ደግሞ የኔ አጉራሽ የኔ ጡረታ ሰጪ የኔ ጡረታ ሰጪ አቶ ሽመክት ወንድሜ እማማ ዝናሽዬ ይገርሞታል። የሽመክት ውለታ ተነግሮ አያልቅ። አሁን እሱ ይሄ አጎቱ ናቸው። ይሄ አጎቱ ናቸው። አቶ ሽመክት አጎቱ ናቸው። ልጅ ምንም የላቸው። ድሮ ገጠር አግብተው ነበሩ አሉ። 3 ጊዜ 4 ጊዜ አግብተው 4 ጊዜ ፈተዋል አሉ። አይደለም እሳቸው አይፈልጉም ነበር። በህይወት እያሉ ልጅ መውለድ አይፈልጉም ነበር። እያገቡ 7 ጊዜ 3 ጊዜ 4 ጊዜ እሳቸው አይፈልጉም መውለድ። አግብቶ መፍታት ነው ስራቸው የነበረው እኮ አግብቶ መፍታት ነው። ልጅ መውለድ አይፈልጉም። አሁን ማን አግብቶ ይፍታ? ማን እያገባ ማን አግብቶ ይፍታ? አቶ ሽመክት ወንድሜ እኔ ለሰው መጣሁዬ አቶ ሽመክት ወንድሜ እማማ ዝናሽ ምንድነው ለቅሶ ቤቱ ምንድነው? ምኑ እንደው የሚበላ የሚቀመስም የለም ባዶ ለቅሶ ስለዛ አመት ባላጣራው ሰው ኑሮ ውድ ነው። አንተ ለወድህ ነው የመጣ ዘመድ ሞቶ ለለእሱ አይደለም እዚህ አንተ ለወድህ አረ እንዲያው ከስር ይፍረስ አይደለም ለቅሶ አይደለም እንዲያው ፍረት የለም ለወድህ ነው እንደ የመጣው ወዲህ እቤት አትበላም እሺ በግድዬ አንተ ተላላ አንድ ቀን ደግሞ ይገርሞታል እማማ ዝናሽ ለወድህ ነው እንደ የመጣው አንድ ቀን ለታ አቶ ሽመክት መኪና ከሳብ